ሰውን ከሰው የለየው ክፉን ከደግ መለየቱ ነው። ዕውቀት ሳይኖረው ዝም ብሎ በድንቁርና የሚኖር ሰው ሃይማኖቱን አያውቅ፣ ታሪክ አያውቅ፣ ስርዓት አያውቅ፣ አነጋገር አያውቅ፣ አኗኗር አያውቅ፣ የሰማይ ሕይወት አያውቅ፣ የሰው ነገር አያውቅ፣ የሚናገረውን አያውቅ፣ የሚተወውን አያውቅ። የሁሉም የማያውቅ ሰው ቦታውን አያውቅ፣ ጊዜውን አያውቅ። ከማይናገርበት ላይ ይናገራል፣ ከሚናገርበት ላይ ዝም ይላል። ለሚሰጠው ይነሳል፣ ለማይገባው ይበትናል። የሚያደርገውን የማያውቅ ሰው ይሄ እንስሳ ነው። ጌታችን ኢየሱስ ክርስቶስ መጥቶ ያወጣን ከምንድን ነው? ከእንስሳነት ነው። ታውቃላችሁ፣ ሲወለድም በቤተልሔም በምን መካከል ነው የተወለደው? በእንስሳት በረት ነው የተወለደው። አሁንም መጣና ደግሞ እንስሳቱን ከቤተ መቅደስ አስወጣቸው። ከእንስሳነት ላወጣችሁ ያ ቤዛነት ነው የቤተልሔሙ። ከእንስሳነት ላወጣችሁ በእንስሳት መሃል ተወለድኩ ነው፣ ቤዛነት ነው። የአሁኑ ደግሞ እንስሳነታችሁን አስወግዱ ነው፣ አዋቂ ሁኑ ነው፣ ብልሁ ነው፣ ብልሁ ነው። የድሮ እኮ ክርስቲያኖች፣ በሐዋርያት ዘመን የነበሩ ክርስቲያኖች፣ ሁሉም ክርስቲያኖች ወንጌልን በቃላቸው ያጠኑ ነበር። ሴት የለ፣ ወንድ የለ፣ መነኩሴ የለ፣ ባለትዳር የለ፣ ምዕመናን የለ። ከሐዋርያት ጀምሮ እስከ 4ኛው ክፍለ ዘመን እስከ ቅዱስ እንጦንስ ድረስ ያሉት ምዕመናን መጽሐፍ ቅዱስን በቃላቸው የሚያጠኑ የሚያውቁ ናቸው። ሲጀመር ማቴዎስ ወንጌልን በቃሉ ሳይዝ እንኳን ምንኩስና የሚሰጠው መነኩሴ አልነበረም። በቃሉ አጥንቶ የዲያብሎስን ክፉና ደጉ ውጊያውን አውቆ ነው። ዲያብሎስ በምን ይመጣል? በምን ድል ይነሳል? ከዲያብሎስ ሽንገላ ያልወጣ ሰው እግዚአብሔርን ተከትሎ ከወደቡ መድረስ አይችልም። የዲያብሎስን ተንኮል የለየ ሰው ነው። አይምሮው የጠራለት ሰው ነው። ይሄ ላለው ሰው ነው አይምሮ መንፈሳዊ የሚባል ደግሞ የሚሰጠው፣ የተሰወረውን ማወቅ። አይምሮ ጠባይ ለተሰጠው ሰው፣ በዚያ ለሰራበት ሰው አይምሮ መንፈሳዊ የብቃት እውቀት ይሰጠዋል። ያ እንዲሰጠው እንስሳነታችሁን በመማር መጽሐፍ በመመልከት አውጥታችሁ ጣሉ ነው። በድንቁርና የምንኖርበት ጊዜ ይበቃል። ደጋፊ ክርስቲያን ለቤተ ክርስቲያን አይጠቅማትም። ይጠቅማታል? ደጋፊ ማለት ምን ማለት ነው? ዝም ብሎ ሆ ሆ ሆ ሆ ሆ የሚል ማለት ነው። አሁን ህዝቡ ራሱ እየተባለ እርስ በርሱ እየተዋደነ እያለቀ ነው። አንዱ የአንዱ መነኩሴ ደጋፊ ይሆናል፣ አንዱ ደግሞ የአንዱ መነኩሴ ደጋፊ ይሆናል፣ አንዱ የአንዱ ባሕታዊ ደጋፊ ይሆናል፣ አንዱ የአንዱ ሰባኪ ደጋፊ ይሆናል። የእኛን መምህር እንዳነኳቸው ወንድ እስቲ ትነኳቸዋለን። የእኛን መምህር ያንተ መምህር እዚያው ይቅር። እኔ የቤተ ክርስቲያን መምህር ነው እንጂ እኔ ደጋግሜ እነግራለሁ፣ ህዝብ የሾመው መምህር መከራ ነው እላለሁ። ሁልጊዜ ክርስቶስ የሾመው መምህር ነው። እየተዋደነ ያለ አሁን ህዝቡ ምንድን ነው? ይከፋፈላል። አንዱ ይመጣና እንደዚህ ነው ይለዋል፣ ቃለ ሕይወት ያሰማልን። ሌላው ይመጣና ደግሞ አይባልም ይለዋል፣ ወይ መከራችን፣ ማንን እንከተል ይላል። ይህን እንስሳነትህን ሁልጊዜ በመማር አውጥተህ ጣል ነው። በድንቁርና እንዴት እንስሳነት ማለት ምን ማለት ነው? ማንም የሚነዳው ማለት አይደል? አህያይቱን አንተ ስትነዳት ትቆያለህ። የሆነ ሰው ይመጣና ደግሞ ንስማ የሆነ ቦታ ድርሼ እስከ አንተ ንዳት እስከዚያ ትለዋለህ። አይ እሱ ነው የሚነዳኝ እኔ አትንዳኝ አንተ ትላለች። ይኸው እንደዚህ ማለት ነው። የሚነዳ አህያ ነው ያገኝ የሚነዳው ማለት እንዲህ። ከእናንተ መካከል ያለ በእውነቱ እይኩኑ ብዙሃን መምህራን እሙስቴ ትክሙ፣ ብዙ መምህር አታብጁ። እስመ ቅሩሙ ስናነበ ዲበ አንቀጽ፣ ሁላችንም እንደምንሰናከል ታውቃላችሁ። መምህር አታብዙ ብሏል ቅዱስ ያዕቆብ በመልእክቱ። ለምንድን ነው ሁሉ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ያም እየተነሳ ልክ የሌለው አጥር የሌለው አንዱ መጥቶ እንዲህ ነው፣ አንዱ መጥቶ እንዲህ ነው፣ መቶ አይነት ነገር በሚዲያ እየተነገረ የህዝቡ ልብ መከራውን የሚያየው ለምንድን ነው? ስለማንማር። ስር ጀምረን ቤተክርስቲያኒቱ ወንበር አልፈታች፣ ጉባኤ አላጠፈች፣ መጻሕፍቶቹ አልጠፉ። ዝም ብሎ ሰው ሁሉ የየራሳቸውን መምህር ያከማቻሉ አለ ቅዱስ ጳውሎስ። የየራሳቸውን መምህር ያከማቻል። እኔ በነገርህ ላይ እኔ በነገርሽ ላይ እገሌ የሚባሉት መምህር በጣም ይመቹኛል፣ እገሌ የሚባሉ ደግሞ እኔ ብዙ ደስ አይሉኝም። ደስ ስላላችሁና ስላላላችሁ ነው እንዲህ ጉዳዩ። ነገሩ እውነት ነው ወይ ነው?
አሁን በዚህ ዘመን እየበዛ ነው። ጌታችን ኢየሱስ ክርስቶስ ይሄንን እንትን ርግብን በግን አስወጣው አይደል? ጅላጅልነት ማለት ምንድነው የሚባለው? የሀገራችን ሰው እኮ አጥብቆ ሞኝነት ለበግም አልበጃት 12ቱን አንድ ነብር ፈጃት ይላል። በግነት ጅልነት ማለት ነው። ጅል ዝም ብሎ የማያውቅ ይሄ አያነብ ምን አይል አንድ ጥቅስ ከቤተ ክርስቲያን 100 ቃል እግዚአብሔር እያለ መናፍቃን አንድ ጥቅስ ሚዲያ ላይ የወረውሩ ጊዜ ብሎ ላቡ ጠብጠብ ይላል። እዚህ አትማሩ መጀመሪያ እና እንዲሁ ይሄን በሬነት ማንም የሚያርሰው ማለት ነው የሚባል ይሄን ነው በጅራፍ የሚያስወጣው ጌታ። ስለዚህ ድንቁርናችሁን ተው፣ እንዲህ እንስሳነት ይልቀቃችሁ ነው። ይህን እንስሳነት በድንቁርና የምትኖሩበት ጊዜ ይብቃችሁ፣ በእውቀት ኑሩት። የግዩ እያይመረክሙ ቅዱሳተ መጻሕፍተ መጻሕፍትን ካለማወቃችሁ የተነሳ ትስታላችሁ አለ ቅዱስ ቄርሎስ። ጌታ በማቴዎስ ወንጌል ስሕትክሙ በየአእምሮ መጻሕፍት ኢ በኃይለ እግዚአብሔር ያለውን ይዞ ጌታም የማቴዎስ ወንጌል ምዕራፍ 22 ላይ አይሁድ ምንድን ነው ያላቸው? መጻሕፍትን ስለማታውቁ ትስታላችሁ አላቸው። መጻሕፍትን ስለማታውቁ ትስታላችሁ። ቅዱስ ቄርሎስ ደግሞ ይህን ወስዶ መጻሕፍትን ካለማወቃችሁ የተነሳ ትስታላችሁ፣ ዘውቱ ምስጢር ሃይማኖትን አብይ። ይኸውም ታላቁ የሃይማኖታችን ምስጢር ነው። ዘውቱ ክርስቶስ ዘአስተርአየ በሥጋ ወጸድቀ በመንፈስ ወተሰብከ በውስተ አሕዛብ። ይኸውም በሥጋ የተገለጠ በመንፈስ ቅዱስ እውነትነቱ የተረጋገጠ በሥጋ የታየ ለአሕዛብ የተሰበከ በመላእክት የተመሰገነ በክብር ያረገ ክርስቶስ ነው ይላል ድርሳነ ቄርሎስ ድርሳን 8 ላይ። መጻሕፍትን ካለማወቃችሁ የተነሳ እምነትን ትስታላችሁ፣ ሃይማኖትን ትስታላችሁ። መጻሕፍትን ባለማወቃችሁ ትስታላችሁ። ዘውቱ ምስጢር ሃይማኖትን አብይ። የምትስቱትን ከሌላ አይደለም፣ ታላቁን የእምነታችን ምስጢር ነው። እምነት ያልኩትም ሌላ አይደለም፣ ዘውቱ ክርስቶስ ዘአስተርአየ በሥጋ በሥጋ የተገለጠው ክርስቶስ ነው ይላል። ከክርስቶስ መንገድ ሰው የሚወጣው መጽሐፍ ቅዱስን ባለማወቅ ያወቀ ይመስለዋል እንጂ እና ይህን እንስሳነት